ኦኬ ጀርመን ሀገር ላይ ሲጀምር ሃይም የሚባል ቦታ አለ ካምፕ ሳይሆን ሃይም የሚባል ቦታ አለ እዛ ቦታ ላይ ሰው እንኳን ልጅ እንኳን ኖሮት አንድ ክፍል ቤት ተሰጥቶት ከዛ ኪችን ምናምን ሻወር ቤት የጋራ እንትን ያደርጋሉ እኔ አንቺ የኔን ህይወት መቼም አትኖሪው አንቺ የዛሬ 5 አመት ሰርተሽ አሁን ቁጭ ብለሽ እኔን የመሰሉ ሰዎች በሚሰሩት ብር ነው እኛ በመንከፍለው ግብር ነው አንቺ እየኖርሽ ያለሽ ገብቶሻል እኔን የመሰሉ ሰዎች በመንከፍለው ግብር ነው የምትኖር አንቺ ሀብታም ኮንሽ ኦኬ እኔ ድሃ ነሽ ካልሽ አክሴፕት አደርጋለሁ ድህነት እንትን አይደለም ኦኬ ችግር የለውም እኔ ሀብታም ነኝ ብዬም አላቅም ሲጀምር ያ ልሰራ ልለወጥ ነው የመጣሁት ገና በጣም ትልቅ አላማ ያለኝ ሴት ነኝ አሁን ሀብታም ነኝ እያልኩ አይደለም ግን እግዚአብሔር ይመስገን እኔ ድሮ የተመኘሁትን ህይወት እየኖርኩ ነው በተሻለ አሁን ደህና ሰው ሆኛለሁ እግዚአብሔር ይመስገን በጣም ደስተኛ ነኝ በህይወቴ አንቺ ግን ማለት ነው ዘላለም አለምሽን ቁጭ ብለሽ ሰው ከሰው ጋር እያባላሽ የሰው ደም እየጠጣሽ ልክ እንደ ሰይጣን የሰው ደም እየተገበረ ግብር እየተሰጠሽ ምትኖሪ ሰው ነሽ ኪችን ላይ ቁጭ ብለሽ ሰው ከሰው ጋር እያባላሽ የስንት ሰው ደም ነው የጠጣሽው አንቺ ሰው ሲሞት እኮ ደስ የሚልሽ አንቺ አውሬ ነሽ አንቺ ሰው ነሽ ጭራሽ ከኔ ጋር ልትወዳደሪ አንቺ እኮ አውሬ ነሽ እኮ አንቺ እኮ ደም መጣጭ አውሬ ነሽ ቆይ ጋይስ አሁን ሰው አላስገባም በእናታችሁ አንቺ ደም መጣጭ አውሬ ነሽ ኦኬ ስለዚህ አንቺ ከኔ ጋር በጭራሽ ልትወዳደሪ አትችይም በጭራሽ ሲጀምር እኔ ስነ ስርዓት ያለኝ ሴት ነኝ ለልጆቼ ክብር አለኝ ልጆቼን የትም ጥያ አይደለም የምወጣው ኦኬ በሚገርም ሁኔታ ተንከባካቢ አስቀምጬ ለጓደኞቼ እንኳን ጠብቁልኝ ብዬ አላስቀምጥም ልጆቼ ምትሰሚ ከሆነ ጀርመን አገር ላይ ሰራተኛ ምን ያህል ውድ እንደሆነ ታውቂያለሽ ሰርቼ በላቤ ጠፍ አድርጌ እንዳንቺ እየለመንኩና ዩቲዩብ ላይ ሰው እያባላው በደም የመጣ ብር ላይ አይደለም እኔ እንትን ምለው አልጎርርም እንዳንቺ እንኳን አንቺ ልጁን እንዴ አንቺ የሱን ህይወት አስተካክለሽ አንቺ እኮ ድምጥ ማጡን እኮ ያጠፋሽው ድምጥ ማጡን ልጁ ሰው እንዳይሆን አርገሽ አንቺ ስር ሁሌ እንዲለምንሽ ኦኬ ምክንያቱም ስለታመመ እንደሚሰራ ታውቂያለሽ በጣም ጎበዝ እንደሆነ ታውቂያለሽ ያ በራሱ በደንብ ሰርቶ ጥሩ ብር እንደሚያገኝ ታውቂያለሽ ለምነሽ ቤትሽ አስገብተሽ እንዴ ጓደኞቹ አብረሽ እኮ የዛኔ ስትለምኙ ያዩ ልጆች እኮ ስለ ታሪኩ ነግረውኛል እኔ እኮ እስከዛሬ እኮ አልናገርም ብዬ ነው ጸጥ ያልኩት እንዳንቺ መሰዳደብ ምናምን እኮ ዲግሪ አይጠይቅም እኮ እዚህ ጋር ወጥቼ ልክ እንዳንቺ አፌን መክፈት እችላለሁ ግን ይሄ ተቀርጾ የሚቀመጥ ነው ኦኬ ነገ ልጆቼ እንዲያፍሩብኝ አልፈልግም ነገ እናቴ ይሄን አርገሽ ነበር እንዴ ብለው እንዴ አይነት ስድነሽ እንዴ ነበርሽ እንዴ ብለው እንዲያፍሩብኝ ሰው ጋር ሲገናኙ ሰው እንዲስቅባቸውና ሰው እንዲያሸማቅቃቸው ስለማልፈልግ ነው ጸጥ ምድ እንጂ ወጥቼ እንዳንቺ መሰዳደብ እንዳንቺ በአፌ ማራት አቅቶኝ አይደለም ገብቶሻል እኔ ልጆች አሉኝ ልጆቼ እንዲሳቀቁብኝ አልፈልግም ልጆቼ ነገ ቀና ብለው እንዲሄዱ ነው የምፈልገው ለዛ ነው ዝም ምልሽ አሁን ግን አበዛሹ ጭራሽ እኔ ነኝ ኢንሹራንሱን መከፍለው እኔ ነኝ የከፈልኩት ኢንሹራንሱን በእኔ ኢንሹራንስ ነው የሚታከመው ምን ኖሮሽ ሲጀምር እኮ እዚህ ሀገር ማለት ነው ኢንሹራንስ አንቺ ስታወጪ ኢንሹራንስ ለሰው ስትገቢ ሰልፍ ስታንዲንግ መሆን አለብሽ ሰልፍ ስታንዲንግ ማለት የራስሽ ስራ ሊኖርሽ ይገባል ኦኬ በዩቲዩብ ሰልፍ ስታንዲንግ ሆንሽ አንቺ ማነሽና ነው ለሱ ፈርሲሸሩ የምትገቢለት ማነሽ ባልሽ ነው ተፈራርማችሁ ተጋብታችሁ ነበር ኖ አላገባሽው ባልሽ ከሆነ ተፈራርማችሁ ከሆነ አንቺ ኢንሹራንስ ልገቢለት ትችላለሽ ኦኬ ተፈራርማችሁ ከሆነ ባልሽ ከሆነ ህጋዊ ባልሽ ከሆነ ወይም ደግሞ ልጆችሽ ከሆነ ልጅሽ ነው አዳፕት አድርገሽው ምናልባት ልጄ ነው ብለሽ አዳፕት አድርገሽው ከሆነ ኦኬ እንመንሽ አዳፕት አድርገሽው ልጅሽ ከሆነ ኦኬ ግን አልተጋባችሁም እኛ በመናቀው አልተጋባችሁም እንኳን ልትጋቡ አልነካሽም እኮ ኢንሹራንስ ገብቼለት ነበር አንቺ የትኛውን ህዝብ ነው ምታታልዩ እንዴ ማላቅ ደንቆሮ አርግሽኝ እንዴ ዝም ብላሽ ወጥተሽ ስትንጣጪ ህዝቡ ከስር ሲስቅልሽ እንዴ በጣም እኮ እኔ ነኝ እንትን አልሽ እኮ ሚዲያው የኔ ነው አልሽ እንዴ አንቺ ልጆችሽን ማሳቀቅ አይሰለችሽም እኔ አንቺ እናቴ ብትሆኚ ማለት ነው ከፎቅ ላይ ነው ራሴ መፈጠፍጠው ለነገሩ ረስተውሻል አንቺ እናት አይደለሽ እንደዚህ አይነት እናት ነው ያቻላቅ አንቺ እናት አይደለሽ ምክንያቱም እናት
ለልጆቿ ዋጋ ትከፍላለች፣ መስዋዕትነት ትከፍላለች። ኦኬ እኔ ዝም ያልኩሽ እኮ አንቺ ከልጅሽ ጋር ስትሰዳደቢ ስትቦጫጨቂ ነው የምትዩ። አይቻለሁ፣ በጣም ብዙ ቪዲዮዎችሽን አይቻለሁ። ስለዚህ ነው ዝም ያልኩሽ። እና ትክክለኛው ነገር ምንድነው? ኢንሹራንስ ገብቼልታለሁ፣ በእኔ ኢንሹራንስ ነው የሚታከመው ያልሽው ነገር የትኛውን ምስኪን ህዝብ ልታታልይ ነው? አንቺ ማነሽና ነው ለሱ ኢንሹራንስ መገቢለት? አንቺማ እውነቱ ይነገር ዛሬ አንቺማ ስራ ላሰራ ሀብታም ትሆናለህ፣ አብረህ ዩቲዩብ ሸቀል፣ ይሄንን ምስኪን ህዝብ አብረን እንዋሽና ሰርተህ ታገኛለህ፣ በጣም ሀብታም ትሆናለህ ብለሽ ነበር ልጁን ከሚሰራበት አስወጥተሽ ከጆብ ሴንተር አስወጥተሽ እዚህ ሀገር መንግስት ደና ህክምና የሚታከምበትን ሲኖር የሚከፈለውን የሚሰራውን ሁሉን ነገር አስተሽ እቤትሽ አስገብተሽ እኮ ሁሉ መታመሙን ስታቂ እኔ ጋር ሲመጣ ነው እንዴት አመመው ሆዴ እኮ እዛ አንቺ ጋር 2 ወር ሲኖር እንኳን ታሞ አገር ቤት ሄዶ ጸበል ገብቶ ነበር። አንቺ ጋር እያለ ታሞ ጸበል ገብቶ ነበር ቦስ። አንቺ ነሽ ልጁ ላይ ወጢም ጥምሽን ይሁን ምንሽን ይሁን ምን አርገሽበት ይሁን አይታወቅም፣ ደና የነበረ ልጅ ወገቡን እንዲሰጥ አርጎ ቋጥሮ የሚሰራ ልጅ አንቺ ቤት አስገብተሽ ስራ እንዳይሰራ አርገሽ ታሞ እንዲተኛ አርገሽ አማቀሽ ልጁን እንዴ! እሱ እኮ አላወራም እኮ እሱ ለኔ ብቻ ነው የነገረኝ። ጓደኞቹ እንኳን ይናገራሉ። ተኝቶ የትም እንደንትን ተኝቶ ነው እንዲያገኘሽው ከመሬት ላይ ከሚሰራበት እኮ ነው ያገኘሽው። እንዴት ነሽ ነፍጠኛ? ከሚሰራበት ሃይ ዌብሳይት ሁላችሁንም ሰላም ብያለሁ። ከሚሰራበት ቦታ እና የበለጠ ብር ታገኛለህ ብለሽ ወስደሽ በዛ ላይ ብሩ ደግሞ ሊከፈለው ሲል እኮ ነው አንቺ ሄደሽ ሴትዮዋ ነገ ጧት ተከፍለሃለው ብላ ተስማምተው አንቺ ሄደሽ አውቀሽ ዱርዮችሽን ሰብስበሽ ልከሽ ሴትዮዋ ብሩን እንዳሰጠው ባዶ አስቀርተሹ አውቀሽ ልጁን ይሄው እንዳይሆን አርገሽ አስቀምጠሹ። እሱ ግን መልካም ልብ ስላለው እኔ ላከለት መልካም ልብ ስላለው እኔ መራዊን ሳገኝ ስንገናኝ እኔና እሱ እንዲ ፍቅር እንጀምራለን አብረን እንሆናለን ብለን አይደለም ከመጀመሪያ የተገናኘነው። ወንድም ስላለኝ ስላሳዘነኝና ለወደፊት ደግሞ ምናልባት ወንድ ልጅ ወልዳለው ብዬ ስላሰብኩና ወንድሞቼ ላይ እንዲደርስ ማልፈልገው ነገር እሱ ላይ ስለደረሰ ነው አግኝቼው ላግዘው የፈለኩት። ገብቶሻል? አንቺ አበላሽተሽ ህይወቱን ምስቅልቅሉን አውጥተሽ እኮ ቤትሽ መጥቶ እንዲለምንሽ ነበር ፍላጎትሽ። እሱ ስላልሰማሽ ነው። እሱ አልፈለገም ካንቺ ጋር ምንም አይነት ነገር ማድረግ አልፈለገም። ቴንክ ዩ። ጭራሽ እኔ የከፈልኩት ኢንሹራንስ ነው ሄጄ አስወጣታለሁ። ወይኔ በእናትሽ ስሞትልሽ ነይ። እኔ መፈልገው እኮ ማለት ነው አንቺ እዛ ቦታ ላይ እንድትመጪ ነው። አንቺ ጀግና ሴት ከሆንሽ እንዲህ እንደምትሞጣሞጪው ጀግና ከሆንሽ ነይ እሱ ጋር ህክምና ቦታ ንገሪኝ ስትመጪ። ወንድ ከሆንሽ ጀግና ከሆንሽ ነይ እስቲ። እንዴ አንቺ እሱ አልናገር ሲል እኔ ዝም ስል ባሰብሽ እኮ የውሸትሽ ብዛት አብዶ ገባ እንዴ! ይሄን ያህል ጊዜ እንደዛ ታሞ ተኝቶ መስራት ቢች ልጁ እኮ የሚሰራ ልጅ እኮ ነው የሚሰራ ልጅ። አንቺ ያገኘሽው እኮ ማንንም እኮ ይመሰክራል እኮ የኮለን ሰው። አንቺ ሰው እኮ ይታዘበኛል እንኳን እኮ አትይም እኮ ስትዋሽ። የኮለን ሰው ሁሉም ይመሰክራል አንቺ እሱ ሰራተኛ እንደሆነና ጥሩ ሙያ ያለው ልጅ እንደሆነ። ነይጭ የኮለን ሰው ይመሰክራል። ልጁ ላይ ተጫውተሽ የልጁን ህይወት ምስቅልቅሉን አውጥተሽ ባስተካከልኩኝ እኔን ተሰድብኛለሽ። ለሰው አሳልፌ ያልሰጠውሽም ይሄን ሁላ ሚስጥርሽን ማን ያውቃል? እስከዛሬ ስትዋሽ ይጸጣል። መቼ ወተን ተናግረን እናውቃለን እንዴ? ይሄ ሁላ ህዝብ እኮ አንቺ የምትዩ አንቺ የማውራት ችሎታ ስላለሽና አረመኔ ስለሆንሽ ደም ጠጪ ስለሆንሽ አይንሽን ፍጥጥ አርገሽ ስለምትዋሺ ሰው ያምንሻል። አንዳንድ ሰው ያምንሻል። ምክንያቱም የማውራትና የማሳመን ችሎታ ስላለሽ ሴጣን ስለተጠናወተሽ ማለት ነው። ጤነኛ ስላልሆንሽ ሴጣን ሁሌም ሰውን አታሎ የማሳመን ችሎታ አለው። ሔዋንንም እኮ አታሏታል።
ስለዚህ አንቺ አረመኔ ስለሆንሽ ሰውን ማሳመን ትችላለሽ። ስለዚህ እኛም በቃ ዝም ብለን ተውንሽ። አሁን አበዛሹ፣ በጣም አበዛሹ። ኢንሹራንስ ገብቼለት እኔ እንዲያርግለት እኔ እንዲሆኜ እኔ እንትን ብዬ ላይፉን ከማበላሸት ውጭ አንቺ ምን አልሽ? የሱን ላይፍ ነው ያበላሸሽ። ታልቻሽ እኔ እንደዛ ቢሆንማ ኖሮ ድሮ ነበር ልጆች የምታስቀምኝ እንዴ። ነጩ ነገር እኮ ሲወሰድ እኮ ከጸጉር ላይ 6 ወር አይጠፋም። እኔ ልጆቼን በክብር ነው ማሳደገው። ልጆቼን በጣም ነው ማከብራቸው። ስነ ስርዓታቸው እንኳን ምንም ለልጁ ምንም አድርገሽለት አታውቂም። ደግሞ የትኛው የገዛሽው ልብስ ነው? የትኛው የገዛሽው ጫማ? የትኛው ያኖርሽው ኑሮ? የትኛው? ልጁ እኮ ካንቺ የሚፈልግ እኮ አይደለም። እሱ እኮ የሴት ብር እንዲላጥ አርጎ ገፎ የሚበላ ልጅ አይደለም። እህቱን በጣም የሚወድ ያ ሴት ልጅ ላይ የሚጫወት ልጅ አይደለም። አንዳንድ ወንዶች አሉ ሴት ልጅ ላይ የሴትን ልጅ ብር ብቻ ፈልገው የሚገቡ፣ የሴትን ልጅ ብር ብቻ አሟጣው የሚበሉ። እሱ የሆነ ነገር እንኳን ሲል አዎ ተናዶ እዚህ ጋር መጥፎ ነገር ብሎሽ ሊሆን ይችላል። ለዛም ደግሞ ከአሁን በኋላ እኔ ሴትን ልጅ አልናገርም ብሎ ይቅርታ ጠይቋል። ይሄ ልጅ እኮ ከፍቶታል እኮ፣ ምክንያቱም ሁሉ ነገሩ ተበለሻሽቶ ነበር። ይሄን ሁላ ነገር ለማስተካከል እኔ በጣም ጥሬ ያለው በጣም ማለት ነው፣ በጣም ስለምወደው ስለማፈቅረው ፍቅረኛዬ ስለሆነ ኦኬ፣ ምስጋና ፈልጌ ወይም ደግሞ የሆነ ነገር ፈልጌ አይደለም። ነገ ሰርቶ ደግሞ በጣም ምርጥ ህይወት እንደሚያኖረኝ አውቃለሁ። የሚገርም ህይወት እንደሚያኖረኝ